ቤት ውስጥ ቲክቶክ በሰላም እያየ ይሄ ሲመጣብህ ታውቀዋለህ? ቆይ አንዴ ጀምረው እሺ ቆይ አንዴ let's get to the introduction ወዛፕ እንዴት ናችሁ ቤተሰቦች? ይሄ በየጊዜውና በተመቸን ሰዓት እያዘጋጀን የምናቀርብላችሁ የዶስ ሪያክት ችግር የለውም። ዶስ ሪያክሽን ነው ይሄ። እንዴት ናችሁ ወዳጆች? እንዴት ናችሁ? ባይዜ እንትን ገብቶልናል የመጀመሪያ ቪዲዮአችን። ቆይ ከዛ በፊት የመጀመሪያ ቪዲዮአችን 50 ሰው አይቶት ማለት ነው ጸዲ ነበረ። በጣም እናመሰግናለን 50ዎቻችሁ ሰዎች። ከ50ዎቻችሁም ጋር ማለት ነው ሪያክሽን እንሰራለን። ዲኤም አድርጉልን፣ ዲኤም ሳይሆን ኮሜንት አድርጉልን። እና ደግሞ ማለት ነው አንድ ሰው በርቱ እናመሰግናለን ምናምን ብሎ ኮሜንት አድርጉልን ማለት ነው። በርቱ ብቻ ነው ልጅ እየበረታን ነው። ቀጣይ ደግሞ ብርታቱን ማለት ነው ከ$1 ጋር እና ሎካል ከሆናችሁ ደግሞ በጣም እናመሰግናለን። በርቱ ራሱ ትልቅ $1 እና ከዛ በተረፈ ደግሞ ተሰክሰ የለን አናቆም ባይዙ እኔ ዶላሩ እንጂ እንትን አይደለም። ባትሰጡን ማናቆም ወደ ሪአክሽናችን ነው። ዛሬ በምንድን ነው የተመለስነው? ዛሬ ያው ሰብሰብ አድርገናል የሆኑ ቪዲዮዎች ያሳየው ፈጠነ። እስካሁንም ወሬው ስላልቀዘቀዘ አሁንም አይተን ሪአክት እናደርግበታለን። ከዛ በተረፈ ሌሎችም የተቀላቀሉ ቪዲዮዎች አሉ ማለት ነው። ብቻ አብራችሁን ወደ ቪዲዮ እንፍታታለን በደንብ። ሳልስ ቤተሰቦች ሰሞኑን ዛሬ በእንትና ነው አዲስ አበባ የጥልቁ የሳልስ ቤተሰቦች ሰሞኑን እንዳያችሁት አዲስ አበባ የጥልቁ መናፍስት አባል የሆነውን ሰው ተቀብላለች። ዋነኛውን ኤጀንቱን ሰው ነው የተቀበለችው። ጥልቁ መናፍስት አባል አይሾ ስፒድ አዲስ አበባ ነበረ። ሞቅ አድርገን የተቀበልነው በሚያሳዝን ሁኔታ። አይሾ ስፒድ ከስሙ ተነስተን ምን ያሳያል አይሾ ስፒድ የሚለውን ነገር እንመለከታለን። አይሾ እያለህ ነው መጀመሪያ። አይሾ እኔ አሳይሃለሁ። ምን ስፒድ ምንድን ነው? ፍጥነት፣ መረጋጋት ባለብን ዓለም ላይ ስፒድ ፍጥነት ሲልህ የጥልቁ ዓለም ውዥንብር ነው፣ ቅዠት ነው፣ ፍጥነት ነው፣ ችኮላ ነው። ባይዜ ግን እኔ ሰው ያምናል እርግጠኛ ነኝ አለ የሚያምንሰው የሚያምንሰው እኮ እንትን ላይ ምንድን ነው ቲክቶክ ላይ ምናምን እርግጠኛ ነኝ ሰው ያምናል። በተለይ ደግሞ ይሄንን እንትን ለኢሞን ነው ይሄ ቫይበር ምናምን ለሚጠቀም ባይዜ ማለት ነው ሚቻል አሁን ይሄ ማለት ነው ከ50 ዓመት በላይ የሆነ ሰው የሚሆንሽ እንደዚህ አይነት ከ50 ዓመት በላይ የሆነ ሰው እንዲህ አይነት ልጅ በደንብ ነው ኮንሱም የሚያደርገው። እውነት ይመስላችኋል ለነገሩ። አሁን ደግሞ በተለይ ኤአይ እንደዚህ አይነት ቪዲዮ መስራት ከተጀመረ መረጋጋት የለውም እያለ ነው። ከጥልቁ ዓለም ነው እየመጣ ያለው። እሱ መንገድ ላሳየህ፣ በፍጥነት ልውሰድህ፣ እባክህ ላሳልፈው። በቃ ወሬ ብቻ ነው እያለ አይሾ ስፒድ ሲል ማለት ነው። ሌላው ከስሙ እንደምንረዳው አይሾ ስፒድ ፊደሉን ስትመለከቱት ድርድሩን ስትመለከቱት ስንት ነው የሚመጣው? አይሾ ስፒድ የሚለውን ስትመለከቱት 10 ነው የሚመጣው። ግን አሁን የጥልቁ መናፍስት አባላት የያዙት አዲስ ሴራ ነው ይሄ። 4 ፊደል ይጨምሩበታል። ከጎን 4 ፊደል ይጨምሩበታል። እሱ ስንቀንስ እንደተለመደው ስንት ይመጣል? 6 ይመጣል ማለት ነው። እና 6 መምጣቱ ብቻ አይደለም አሳሳቢው ነገር። የሳልስ ቤተሰቦች ልትረዱ የሚገባው ነገር እነዚህ ሰዎች ስማቸው ሲጠራ አንዴ ብቻ አይደለም። ሳልስ ቲቪ ብሎ ከፍቶ ለምሳሌ አድናቂ ነን ባዮች ከበውት ምናምን ነገር ሲጠሩት ከተሰማችሁ ስፒድ እያሉ 3 ይጠሩታል እንጂ አንዴ አይጠሩትም። 3 ጊዜ ስሙን ሲጠሩት ምን ሆነ ማለት ነው? 6 ሆነ ማለት ነው። 666 የሚለው ነገር የመጣው ከዛ ነው። በዛ ላይ መልኩን ማየት ትችላላችሁ። ከጥልቁ ዓለም ከጨለማው ዓለም እንደመጣ ያሳያል እና እንጠነቀቅ።
ውስጥ ከተተው አሁን ይሽምጣል። ምን ብለህ ታስረዳለህ? አሁን ይህንን ቲክቶክ ለማያይ ሰው ዝም ብለህ አሳየው። ምን ብሎ ነው የሚረዳው? አንደኛ ፊት ውስጥ ምንድን ነው የሚሆነው ነው መጀመሪያ እንጸልይ። አምላኬ ሆይ አመሰግናለሁ ስለሰጠኝ ተመስገን። ምንድን ነው የዘራ ድምፅ ነው አይደል? የዘራ ድምፅ ነው። ባለትዳሮች ናቸው እኮ የዘራ ድምፅ ነው። አመሰግናለሁ ወዳለሁ። አሜን። I like to call my husband semen the product. I usually give myself a semen facial, I would say twice a day. In the mornings, I'll get a fresh batch, which usually means it came directly out of my husband. And then later on in the night, I really love the way that it feels, especially when it's fresh and warm. And then once I see that it's exactly where I want it to be, I go in and start to press in the semen. Just like this. And it's just giving me that plumpness that I really love. ጌታ አንተ ዛሬ በጣም ዋይልድ ነው አይመጣልን። ጌታ ሆይ ይሄ ግን የሚገርም እንግሊዝኛ ነው እየተጠቀመ ያለው። እንደው የእንትና ሰማ የታኩር ያልተከተብክ ምንድን ነው ያልተከተብክ ከአውቶቡስ ወንበር ይልቅ የፓርላማ ወንበር በቀላሉ ይገኛል ሲሉ ቆሞ መሄድ የሰለቻቸው የትራንስፖርት ተጠቃሚዎች ተናገሩ። አውቶቡሱ ይለፍብን እኛ ከእንትን የጸዳን ናሉ እሱ ነው። ቆይ አንዴ ስ እንትን ነው ኤዩ የአዲስ አበባ ዩኒቨርሲቲ ተማሪዎች እና የሚያወሩት ጉዳቸው ነው። በዚህ ለምታወሩ ሰዎች በጣም አድናቂዎቻችሁ ነው። በዚህ ያውቃታሉ የሆነ ቦታ ሄርሜላ ነው ማለት ነው። ጭራሽ ስማቸውን ተክ ኧረ እኔ በደንብ ነው የምከታተላቸው ማለት ነው። በጣም አብሬያቸው ዳሽ ታደርጋለሁ። በጣም እሷን እንትን ማናት በዚህ ይጠጋለች በቀኝ በኩል ያለች ሄርሜላ ናት። እሷ ነው በግራ ለነሱ መነጽር የምታደርገው መነጽር የምታደርገው እሷ ሄርሜላ ናት። አይ ቲንክ በአካል ማውቃት መሰለኝ የሆነ ቦታ አይ ዶንት ኖ So this shit happened in high school. The most gorgeous and nerd girl was in my class, and we sit together in IT class. When I say gorgeous, she's 11 out of 10, and she don't talk too much in class. But I had help her on that. She made every single guy for me, and sitting with her gave me the opportunity to cook her. The best part of cooking. እንትኖች እንደሚጽፉት የምታውቀው ምንድነው? ቲኔጀሮች ናቸው የሚጽፉት። ኩከር ነው ነው No one has spiced this before, and everything is new to them. We talked before IT class. And I made her mine and in IT class, it was afternoon. With the hotness of the room and my talk made her for me, she started having her legs on me, and she even puts my hand on her thighs. After class, my friend, just to witness. I don't know how to pronounce it. My friend, just to witness, because they didn't believe me, I had her.
and took her to the basketball court, and there is a locker room where balls and training material kept. After small talk, we started kissing, and I took her sweater off. እዚሁ ጋር እንዴት ታወቁት? እዚሁ ጋር ታይ ላይ አስቀምጣ ከዛ እዚሁ ጋር ወደ ኪስ አይደለም እንትን እኮ ነው ረጅም ጊዜ እንትን ይሉ ነበረ። ከዛ በኋላ ላይክ ራሱ ተግባቡ ነገር ነርድናት እሷ ከሌላ ሰው ጋር አታወራም፣ ግን ሁሉም ይወዳታል። ከዛ በኋላ ማውራት ጀመሩ፣ ተግባቡ። ላይክ ይሄ ከዛ የመጀመሪያ ቀን ይሄስ የሆነ ከተግባቡ በኋላ እየተዋደዱ ነገር ሲመጡ አስነካችሁ ነው። አስነካች። እሺ እንጀምር። And I had full access to her body. Then my friends jumped in, and she was half naked, like bra on the top, and her dress were half topped, like her breasts were visible clearly. My friends took enough pic and gone. I mean. Comment that set. A little drama and went with them. Then they blackmailed her, not by money, by her body. They made her Comment that set. slut. I got my money from them. They got what they wanted. We met one day in coincidence, and she instantly cried when she saw me. ከዛላ ይህንን ስቶሪ መቶ ቻናል ላይ ለቀቀው። አያለ አራት ምን አገባ ሷር እንደ ጻፈው ኧረ አይደለም ማን እሺ ቆይ ይኸውልህ ትክክል አይደለም። ሺዝ ነርድ ከዛ ሺዝ ነርድ ሚንስ ደግሞ ላይክ ይሄ እንትን ልትል በማችልበት አይነት ስለ በቃ እሱ ብቻ ሊግባባ በሚችል ደረጃ ነው ነርድ የሆነችው። እዩ ተመልከት፣ አብዛኛው ጥፋት የሱ ቢሆንም እሷም ጋር ትንሽ የሆነ እንትን አለ። ምክንያቱም የፈለገ ነገር ነው እኮ አብዛኛው ጥፋት እዩ ተመልከት፣ 95% እሱ ጋር ጥፋት ቢኖርም 5% እሷ ጋር ጥፋት የለም። እሷ ናት እኮ እኔ ለምንድን ታውቃለህ ከጋብቻ በፊት እንደዚህ አይነት ኢንቲሜት ሪሌሽንሺፖች we are not talking about that አይደለም እኮ ፐርሰናሊ ነው ምን እንደዚህ አይነት እንትኖች በጣም ጥሩ አይደለም። ፐርሰናሊ አክቹአሊ እኔም እኮ እንደዛ እኮ ነው የማስበው፣ ግን በጌታ በኢየሱስ እንቀጥል ቆይ እዚህ ነገር ላይ ማናወራበት ትንሽ እንስደው አሎ አይ ቆይ እውነት ቆይ እሺ ይኸውልህ ስንት ነው የተስማማው? እሺ እንዴ በገንዘብ አይደለም አልኩ። ተመልከት በገንዘብ አይደለም እኮ አይደለም እንዴ ከልጆቹ ጋር እኮ አይ ከእንጃ ከልጆቹ ጋር በገንዘብ ነው የሆነ ያህል ገንዘብ ሰጡኝ እኮ እያለ ነው። አልሰማኸው? ገንዘብ ሰጡትና ማለት ነው ብላክሜል እንዲያደርጓት እዚህ ያስገብቼ እንትን ስል ሜካፕ ስናደርግ ገብታችሁ ፎቶ ታነሳላችሁ ብሎ ገንዘብ ሰጡት። ሲቀጥል ደግሞ ሺዚ ውርገር ልኮ እና የሱን አይ በወንድ ላይ እንትን ሸጣ እንዴ የሱን እንትን ማለት ነው። ተመልከት እኮ ቆይ እንዴ ይኸው ላይክ የእሱ የእነሱን ቋንቋ ኩክ እያደረጋት ያላትን ሴት ሌላ ወንድ አክሰስ እንዲያደርጋት እየሸጣት ነው። ዋታንጓ ለማለት ፈልጎ ዋታንጓ እንቀጥላ አንደኛ ጓደኛህም ስልክ እሱን ፕሩቭ አለ ከሷ ጋር እንትን ማድረግ ግን ማለት ነው። ከዛ ደግሞ እኮ አያፍርም እኮ። እሺ ቆይ ከዛስ? እሺ ማለት በቃ እንለፈው። ልጅቷስ እሺ እንዴት ነው አሁን? ከዛ በኋላ ጤነኛ ጭንቅላት የሚኖራት እንለፈው እንዴ ሊሞት በቃ ተው ግዝ ወጣይ ምክንያቱ አጋርና ሓለፈ ሆሎ መኪና ተሓሊፉ ካሜራ ተሰቂሉ ዘሎ ብላዕሊ ካሜራ ይሕዘል አለዚ ሓለፍኩን ከምዝባ መሓልባ ድበሃል ነገር የለን ካሜራ ሒዛትካ ሒዛ እንደ ሰፈር ወይ እንደ ሶሻል ሚዲያ ከተዋረዳችሁ ልታደርጉት የምትችሉትን ሳይኮሎጂካል ዘዴ ነው የምናገራችሁ። እሺ ይሄ ልጅ ተዋርዷል እያልኩኝ አይደለም፣ ግን ብዙ ሰዎች
ሶሻል ሚዲያ ላይ ውርደት የሚል ቃል እየጻፉ ስለሆነ እሱም ደግሞ ተነስቶ ዛሬ ጠዋት ላይ ግን ማለት ነው እኔ ይሄ እንደዚህ አይነት እንትኖችን አሁን የሱ መዋረድ ነው ወይስ የሆነ ኪስ ቻንስ ከዛ አልተሳካም? አሁን ለምሳሌ ልክ ከጀርባ የሆነ ፎቶ ሲሰጠው ተመልከት፣ የሆነ ፎቶ ሲሰጠው ከጀርባ የነበረው ራሱ ተገፍቶ ወልጣው እሱም እኮ መጀመሪያ የሱ ነው ወርቀት ወይ ዘይት ይሄኛው ዘሎ እኔ ከብጣላው ነገር አላለ እኮ ገብቶኛል። ግን ማለት ነው ወይ ልበለው ልምታው ምናምን ነገር ጋርዱ ማለት ነው እኮ ተመልከት። ግን ማለት ነው በገዛ ሀገሯ በጥሩ እንትን አላለችም። ምንድነው እንትን አላለለትም፣ አልተሳካላቸውም። አሁን ለምሳሌ እንትና ተሳካላቸው። አሁን ቢቦይ ቶሚ ሲጀመር የሱ እኮ ኢቨንት ኦርጋናይዘሮች ቢቦይ ቶሚ እኮ ኢቨንት ኦርጋናይዘሮች ባይዚ ኢቨንት ኦርጋናይዘር ነበር ታውቃለህ። አላውቅም ግን ማለት ነው ቶሚ ራሱ ነበር ምንድን ነበረ የሆነ ኢቨንት እንዴ ይቻላል ይሳካል ኢንተርቴይንመንት ቪዲዮን አይቼዋለሁ። ራሱ ያዘጋጀውን ማለት ነው። ራሱ አፕሎድ ያደርጋል ዩቲዩብ ላይ ይሳካል ኢንተርቴይንመንት ነው አይ ቲንክ ብቻ ኮሜንት ያስቀምጡልን እና እንትን እነሱ ናቸው ኢቨንቱን ያዘጋጁት እና ላይክ የተመደቡ ሰዎች ነበሩ የሆነ ቦታ ላይ። አሁን እቺ እኮ ሞክረው አልተሳካላቸውም። አይደለም who are you ምናምን ነገር ብላችሁ የስፒድን እንትን የለበሰችው አሁን እሷ ላይክ ኢቨንት ኦርጋናይዘሩ ያዘጋጀው እንትን ነው እኮ ሁሉም ግን ያዘጋጁት። ምክንያቱም አንዳንድ ሰዎች ማለት በቃ ደልቷቸው ያገኙት ሰዎች አሉ። ለምሳሌ አሁን እንትና ጉራግኝ ጨፈረው አኩቻ አሁን ኢቨንት ኦርጋናይዘሩ ነው ሴት ያደረገው እኮ ያርገውም አያርገውም ብቻ አንዳንድ ሰዎች ይኸው ሳይዋረዱ ወጥተዋል። እሱ ግን በቃ አክሰስ ላይኖረው ይችላል። ግን አክሰስ ላይኖረው ይችላል ብቻ ሳይሆን በቃ ሞከረ አልሆነለትም። ከዛ ላይ መዋረድ የመጣው ማለት ነው የሆነ ድጋሚ መሞከሩ መሰለኝ። አንዴ ሲሞክር በቃ ላሽ ካሉት ካስፈነጠሩት ቢወጣ ይሻል ነበር ነው። አረማን ግን እኮ በቃ እንተውና ጸዴ ግን እኮ ገንዘብ አለው የሆነ ላይቭ ላይ ገብቶ ያንን ነገር ለማስተካከል ሲሞክር እያየሁ ስለሆነ ነው ይሄንን ቪዲዮ ያዘጋጀሁት። ሶ ነሰሰርሊ ይሄ ልጅ ተዋርዷል የሚል ጀጅመንት የለኝም። ዩዥዋሊ የሆነ መጥፎ ነገር ሰዎች እንዳረጋችሁ ካሰቡ ወይም ሊደረግ የማይገባው ነገር እንዳረጋችሁ ካሰቡ የተዋረዳችሁ ከመሰላችሁ እናንተም ከመሰላችሁ ጀስት ሁለተኛ ሶስተኛ እድል ምን ያክል ትክክለኛ እንደነበራችሁ ለማድረግ አትሞክሩ። ያጭራሽ ባክፋየር ያደርጋል። ያጭራሽ ያባብሰዋል። እንትን ላይ ያርገው ነው ምንድነው ላይቭ ላይ ወጥቶ ምናልባት አይሾ ስፒድ ምን አገባኝ እኔ እኮ የሆነ ሰዓት ክርስቲያኑንም አግኝቸው ክርስቲያኑን ጸጉር ካስተካከልኩኝ በኋላ እኮ እንደዚህ ብሏል። ቀጣይ ዓመት 95 አመጣለሁ ስትል ማለት ነው ሚኒስትሪ ወርቅ ስፒድ ሁላ ሊቀና ይችላል ምናምን ወይም እንደዚህ ማድረግ ነበረብኝ። ባክፋየር ያደርጋል። እንደተሰማችሁ ውርደቱ ክሪንጅ እንደነበረ ባክፋየር ያደርጋል። መጥፎ ነገር እንደተወራባችሁ ትክክልም ላይሆን ይችላል። የተወራባችሁ መጥፎ ነገር ግን ይስከንና ሰው ሁሉ ተረጋግቶ ኢሞሽናል መሆኑን ሲያቆም ከዛ በኋላ ተረጋግታችሁ መታችሁ በአንድ ወይ በሁለት ንግግር ሁኔታውን ማስረዳት ትችላላችሁ። እስከዛ ድረስ ግን ዝም ማለት ጥሩ ነው። ድሮ ትምህርት ቤት የነበረ ነው። ዝም ማለት ይሻላል። ባይዘ የኛ ሀገር ውስጥ ፊትለር የኔ አባት የሆነች ቃል ነገራት ባይዜ ጌታ እንደዚህ ነው ያክተረው። አንተ ግን ክሪንጅ ነበርኩ፣ ከመጠን በላይ ክሪንጅ ነበር። ግን ክሪንጅነት እኮ ለኛ ነው። እኔ ዘራፋ ቃቂ ዘራፋ አለችን የመሳለፉ ተሄላሪው ብላን ነገር እዚህ ወዘሄላሪው ግን ማለት የሌለ ክሪንጅ ነበር እንዴ እንጃ እኔ ኮሜንት ነው እኮ አይ ኮሜንት አልሰጥም። በቃ ሰው በቃ የዚህ የእንትናን የማን ነው የነቢልን ኢንስታግራም ላይ ነበር ያየሁት። በቃ ስሙት አዲስ አበባ እኮ ተቀውጣ ነበር ማለት ቅውጥ ነው ያለችው። ሌላ ነበር እንትን ነው ስማ This is a 75 years old man
who has locked himself inside his house for 50 years because he is afraid of women. Before taking a real documentary step, this man would always scan his surroundings just to make sure that no woman is nearby. I have always feared women for decades. People say I'm weird, but I believe that women are dangerous. ደግሞ ማን ነው አሁን እያወሩ ነው። በቃ ትራንስሌሽኑ የሚቀጥለው የሆነ ሰምታችሁ I'd rather be in a room with a lion and a tiger than to be in a room with a single guy. በቃ እንደውም ሪዝ አረገ ብዬ የምጠራው እንትና ኢትዮጵያን ሪዝ አስተምረን ሲል አይተሃል። እንደኛው እንዲያል ተማሪ ፊቴ ካለው ብላክቦርድ ለይቻለ ምንድነው እንደዚህ ምን ኮነች ቆይ እንዴት ሲቆይ ቀባች ተማሪ ፊቴ ካለው ብላክቦርድ ለይቻለ የተቀባች እንደዚህ ጥቁር መሆን እንደሰኞ ክላስ ቀሽት መሆን አለባት። ጭንቅላቷ ኤ ፕላስ ሆኖ መልኳ ኤፍ ፕላስ የኔ ክላስ አፍንጫዋን ክላስ 0 አፍንጫዋን ክላስ ምን ይበዚህ ትምጭኛል ቀሽቶ ነው ማንጣጣ የተማሪዎቹ እሺ እኔ አሁን አስተማሪዎቹ ተከልክለዋል ወይ ነው አሁን የኔ ጥያቄ አንተን እንጠይቅ ጋዜጠኛ አስተማሪዎች ተከልክለዋል እኔ እንደዛ ካልሆነ ደግሞ አማርኛ አስተማሪ ምን ሆና ነው ማለት እንደዛ እኔ ስፖርት ሸር ነው የምትመስለው ያለ ሜካፕ እንደዚህ እኔ በጣም ውበት ያላት ወንዱን ነው ተማሪ ዶረሽ ነው ማጣው ዘበኛውና በኬሚስትሪ ቲቸር መካከል ምንም ልዩነት አላየሁም። ቀሽት ዶሮ ነው የሚገባው። እኛ እዛ ስታፍ ውስጥ ቁጭ ብለን ታዲያ ምን እንይስ ሲያስቡስ ምን እንይ ታውቃለህ? ደሞዛችን አይረባ እኛ እንራባ ክላሱ ሲያልቅ ሁልጊዜ የኔ ፋይል ዛሬ ደግሞ ከማን ጋር ሁልጊዜ የኔ ፋይል ልክ ክላሱ ሲያልቅ ልክ ደብተርን ሰብሰብ አድርጌ ወዲያውኑ ለጓደኞች ሰጥቼ ከአንዱ ጋር ወዲያውኑ ወንድ የሆነች ሴት ይመቻል አይነት አለ እኔ ምንም አይነት እኔ አሁን ስም አልጠቅስልህ አይነት ላይክ የምታውቃቸው አይነት ስም ገብቶሃል ማን እንደሆነ አሁን የእነሱ አይ ቲንክ የሆነ አብሬያቸውም ስለኖርኩኝ መሰለኝ አይደለም ለእንትኑ አይደለም እኮ ለይሄ ኖርማልማ ምንም በቃ አብረን አሁን ለምሳሌ ዴት ለማድረግ ምናምን ቢሆንስ አይከብድም ወይ ወንዶን አታውሩ በቃ ገብቷቸዋል በቃ ገብቷቸዋል እየተደባደባችሁ ትኖራላችሁ። In US we say Wi-Fi. In Nigeria we say Wi-Fi. In Angola we use this word and we say Wi-Fi. In South African English we say Wi-Fi. In Kenya we say Wi-Fi. In Ethiopia we say Wi-Fi. In Morocco we either say Wi-Fi or Wi-Fi. That's true. I think in Algeria we would say Wi-Fi. In Senegal we say Wi-Fi. In Malawi we say Wi-Fi. Where is the L coming from? Actually Li-Fi መሰለኝ የነሱ Li-Fi ነው አይደል? Li-Fi የሚባል ነገር አለ ላይት Li-Fi ላይት something It's like the Wi-Fi. Yeah, it's
the Wi-Fi. So we would put L in front of like I feel like whenever we have a foreign word, the L would always be like in the beginning of it. Yeah. Like for example, boyfriend would be boyfriend. The boyfriend. ኦኬ ፍሬንቾች ናቸው ፍሬንቾች ኤላ ይጠቀማሉ ለመስዊት ነው I think a lot of people, like a lot of Americans joke about French. Doing that? Yeah. Like aluminum. አይ ባክ ምንድን ነው የምትለው አሉሚኒየም ነው የምትለው አልሙኒየም አይደለም ባይ አልሙኒየም እኮ አልሙኒየም አይልም ግን እኮ ሙን ከየት ነው የምታመጣው አሉሚኒየም ነው አልሙኒየም ኤልዩ ኤምአይ አንድ ላይ ታደርገዋለህ አልሙ የቱ ጋር ነው ሙ አሉሚኒየም እኔ እንጃ አሉሚኒየም አላውቅም ግን እናንተ እስቲ አልሙኒየም ነው ያማል እንዴ እዚህ ጋር አልሙኒየም ከየት ነው ሙን እያመጣህ ያለው እንስማበት ቶ በቃ እናሳልፈው አልፍም እንዳታረሱ ያለም ይሄው ተመከተ Does anyone here say aluminium? Really? The rest of the world. Only America's different. Aluminium. That's so interesting. ያው እነሱ አሉሚኒየም እኮ የሶስቱ እንትን በጣም ሶስቱም የተለያየ ባህሪ መኖራቸው በጣም ያበደ ስፒድ ይጮሃል በጣም ያኛው የቲሙ ስፒድ የእንቱን ምንድን ነው ሪዞርት ነው እንትን ያለው ቡራዩ ያለው እዛ ነው ያረፈው የሁለተኛው ደግሞ ኮሚኒኬሽን ይችላል ኦኬ ሶስተኛው የኛ ስፒድ ደግሞ ሳይለንት ኒውትራል ነው በቃ አስተምሩኝ ነው ዝም ነው እንዴት የተለያየ ባህሪ ሲኖር ገጠመ ነው ምን ገጠመ ግን የዚምባብዌው ልጅ ኢነርጂው ኔክስት ሌቭል ነው የዚምባብዌ እንትኑ ነው የለንደኑ ነው እንጂ ዚምባብዌ ከለንደን መጥቶ አው እኔ ባይዞይ ማለት ነው ልጁ አይ ዶንት ቲንክ ዚምባብዌ ያደገ ምክንያቱም አይተዋል እንግሊዘኛው የአክሰንቱ እንትን ነው የለንደን ዚምባብዌ ደግሞ በለንደን በእንግሊዝ አይደለ መሰለኝ የተገዛችው አይ ቲንክ ሶ ነው መሰለኝ ነው ሳውዝ አፍሪካ እንግሊዝ ነው ማለት ዚምባብዌ እኮ ነው ያልኩት ሳውዝ አፍሪካ ነው እኮ ሳውዝ አፍሪካ ላይ ነው ያለው ሳውዝ አፍሪካ አብዛኞቹ ቴሪቶሪዎች በእንግሊዝ ነው የተገዙት ኦኬ እስቲ እናንተ እስቲ ንገሩ አንበብ አሽ ከዩኬ መጥቶ ዚምባብዌ እኮ ሀገሩ ዚምባብዌ ነው ላይክ አሁን ወይ አንዳችን በቃ እዚህ አስተማሪ እንትን ሲል ከመሬት ተነስቶ ወጣችሁ ሶስታችሁ የሆነ ነገር አቅርቡ ሲል የምታወራው እሺ ከተሰማ ላይክ ሲቀጥል ደግሞ እኮ ምንም እንግሊዝኛ ነው እንዲያወራችሁ ስለ የእኛ ሀገር አክሰንትን ያላታ የእኛ ሀገር አክሰንትን ይዘንስ ይሄ የሆነ አማርኛ ሰዎች እንደሚሉት አይነት ሰው አይደለም ነው የምልህ እስቲ ጋር ፕሊዝ ቴል ሚ ዋት ሃፕንድ ማለ የሚገቡት ሚሞች በጣም ይሉት Calm down. I'll talk to him. Do you know how much I love him, right? Yes, I love him. Please calm down. እግዚአብሔር ምንም ማዘናኝ የሚሄደው ነው እንደሚያዘናኝ የፈለገ ቀልድ ነው የሚገባ እኔ ያስቀኛል እና ኮሜንት ላይ እየሰደባችሁት እሺ ዝም በሉት ይጫማችሁ